ሰላም የዩቲዩብ ተመልካቾቻችን፣ በዛሬው ቪዲዮ የምናየው እንዴት በአዶቤ አኒሜት ካራክተሮችን ኢምፖርት እንደምናደርግ እና የራሱን የአዶቤ አኒሜትን ካራክተር እንዴት እንደምንጠቀም ምንም መሳል ምናምን ሳይጠበቅብን ራሳችን እንዴት እንደምናገኝ ያሳያችኋለሁ። ሶ የመጀመሪያው ምንድነው የምታደርጉት? ዊንዶው ላይ ገብታችሁ ያው ወርክ ስፔሱ ይሄ መሆን አለበት ኢሴንሻልስ የሚለው ይሄ ነገር እንዲመጣላችሁ ማለት ነው። ሁሉም ይመጣላችኋል። ከዛ አሴት ሚለውን ትነካላችሁ። ያው እዚህ ጋርም ፕሮፐርቲ ስዊች ላይብራሪ አሴት ሲን ይላል። አሴት ሚለውን ነው የምንነኩት። አሴት እናንተ ጋር የሆነ ከታችም ሊሆን ይችላል ወይ ከዚህ ጋርም ሊሆን ይችላል። ያው ይሄ ኦርደሩ ችግር የለም። እናንተ ጋር አሴት ሚለውን ትፈልጋላችሁ። ይሄ ከስተም የሰራውት አለ። ይሄን መጠቀም ትችላላችሁ። አይ ኖ የምትሉ ደግሞ ከሆነ ዲፎልት አለው የራሳችሁን ሴቭ ማድረጊያ። ይሄ ከስተም ይባላል ዲፎልት። እሱን በሌላ ቪዲዮ መጣለው። የዛሬው ደግሞ እንዴት እንደሚሰራ ነው ማሳያችሁ። ከዛ ስታቲክ ለምሳሌ አኒሜትድ ይሆኑ አሉ። ይሄው እነዚህ ለምሳሌ አኒሜሽን ናቸው፣ ራሱ አኒሜት ያደረጋቸው ናቸው። ለምሳሌ ይሄን ኢምፖርት ለማድረግ ይሄን እንደዚህ እነካለው። ከዛ ኢምፖርት ዳውንሎድ እስኪያደርግ እጠብቃለሁ። አሁን 25% ላይ ይቆማል። ለምንድነው? ይሄ ዳታ ስላላበራው ነው። ዳታ አብርታችሁ እናንተም ይሄን መጠቀም ትችላላችሁ። እነዚህን በሙሉ ዳውንሎድ እያደረጋችሁ እዚህ ላይ ማስገባት ትችላላችሁ። አሁን እቺን ካራክተር ኬን ያመጣው ልደልተው አኒሜትድ ሚል አለ እዚች ጋር። ይሄ አኒሜት ተንቀሳቃሽ ማለት ነው። ስታቲክ ማለት ደግሞ የማይንቀሳቀሱ ካራክተሮችን ኢምፖርት ለማድረግ ነው። ይሄው ያው ነው። አሁን ኬት ነው ያመጣው? ይሄው ከዚህ ነው። ለምሳሌ ይሄን እንዲህ ታመጡና እዚህ ጋር ድረግ አድርጋችሁ እዚች ጋር ታስቀምጣላችሁ። ምን ይሆናል? ይሄው ካራክተሩ ይገባል ማለት ነው። ሌሎችንም ካራክተር እዚህ ጋር ማድረግ ይቻላል። ያውን አንዳንዶቹ አይሰሩም፣ ምክንያቱም ዳውንሎድ አላረኳቸውም። ይሰሩ አሉ፣ ማይሰሩ አሉ። እነዚህ መጠቀም ይችላል። ለምሳሌ ሳውንዶችም አሉ። እነዚህን ሳውንዶች ለምሳሌ ፕሌይ ልበለው፣ ምናልባት ኮፒራይት እንዳይለኝ። ለምሳሌ እዚህ ጋር ኢንሰርት ፍሬም ትላላችሁ ድምጹን ለመስማት። እስቲ ድምጹ ምን እንደሚመስል እንስማ። ይሄን እንትን ሳውንድ አስገባው ማለት ነው። ለምሳሌ ይሄን ሳስገባ እዚህ ጋር እንደዚህ አይነት የሳውንድ ኢፌክት ማስገባት ይቻላል። ለምሳሌ ይሄ ካራክተር እናንተ ሰራችሁት እንበል። ሶ ምንድነው ማረገው? ኮንቨርት ለምሳሌ ይሄን ራሳችን ስለን ቢሆን እቺን ካራክተር የኛ የአዶቤ አኒሜት ባይሆንና የኛ ቢሆን ይሄን ካራክተር ምን አደርገዋለሁ? ሲምቦል እዚህ ጋር ወደ ሲምቦል ትቀይሩታላችሁ። ኦኬ ትላላችሁ። ከዛ ላይብራሪ ላይ ትመጡና ይሄው ያሳያችኋል። ከዛ ሴቭ ለማድረግ ለሌላ ጊዜ ምንድነው የምትሉት? ሴቭ አስ አሴት ትላላችሁ። ሴቭ አስ አሴት ስም ትሰጡታላችሁ። ዝም ብዬ ራንደም ስም ልስጠው፣ ዝም ብዬ ልበለው፣ ሴቭ እላለሁ። ከዛ አሁን መጥቼ አሴት ላይ ከስተም ብዬ ስታቲክ ብል ይዋለ ማለት ነው። ስለዚህ እንደዚህ አኒሜት ማድረግ ትችላላችሁ። በሌላ ቪዲዮ ደግሞ እንዴት ራሳችን ሰርተን ካራክተሮችን ለሌላ ጊዜ በትክክል ሴቭ እንደምናደርግ ኤዲት እንደምናደርግ በቀጣይ ቪዲዮ ሰራለሁ። ለዛሬው ይመስል ነበር። ይመቻችሁ።